በጣም የተራራቀና የተቃረነ ነበር አሉ ራሳቸውን እየነቀነቁ። እንዴት አልኳቸው በጉጉት። በሚስዮናውያኑ የተሰጠን ገለጻ ፈጽሞ ኢትዮጵያን የሚወክልና የሚገልጽ አልነበረም። ምስኪንና በጣም የተጎሳቆለ ሕዝብ፣ የተራቆተና ምንም ጸጋና ውበት የሚባል ነገር የሌለባት ተስፋ ቢስ ሀገር እንደሆነች አድርገው ነበር የሳሉብን። እና እርሶና ጓደኞቹ ኢትዮጵያን በወቅቱ እንዴት አገኛችኋት? በእርግጥ በወቅቱ የከፋ ድህነት ነበር። ይሁን እንጂ ደግ፣ በራሳቸውና በታሪካቸው የሚኮሩ ህዝቦች መኖሪያ፣ ውብና ማራኪ መልክዓ ምድር ያላት፣ ሊለማ የሚችል እምቅ የተፈጥሮ ሀብት የታደለች ሀገር ሆና ነበር ያገኘዋት። በተለይ ከአንድ ሳምንት የአዲስ አበባ ቆይታ በኋላ ወደ ደብረ ማርቆስ ሄጄ መኖር ሲጀምር ከህዝቡ ጋር እየተዋወቅኩ ሲሄድ ህይወትን አንድ ብዬ ጀመርኩ መስሎኝ ነበር። ሁሉም ሰው ሚስተር አንድሪያስ እያለ ነበር የሚጠራኝ አሉና አይናቸውን ከፊት ለፊት ካለው መቀመጫ ተክለው ብዙ ቆዩ። በተለይ ሁለት የማረሳቸው ገጠመኞች አሉኝ አሉና ለማዳመጥ መጓጓቴን ተመልክተው ትረካቸውን ቀጠሉ። አማርኛቸው መቼም ግሩም ነው። ቃናው የጎጃምኛ አማርኛ እንደወረደ ነው። ደብረ ማርቆስ 3 ወር አካባቢ እንደቆየን እኔና አንድ ሌላ አሜሪካዊ የፔስኮር አባል ወደ አዲስ አበባ ለመሄድ በጭነት መኪና ጋቢና ውስጥ ተሳፈርን። ጉዞ ጀመርን። ደጀን ከመድረሳችን በፊት መንገዱ በድንጋይ ተዘግቶ አገኘን። ረዳቱ በፍጥነት ወርዶ ድንጋዩን በማንሳት ላይ እያለ 2 የጦር መሳሪያ የታጠቁ ሰዎች ደረሱ። ሁሉንም ሰላም ካሉ በኋላ ሁለታችንን ከመኪናው እንድንወርድ ጠየቁ። እንደወረድን ሹፌሩን መንገዱን እንዲቀጥል አዘዙትና እኛን በእጅ ምልክት እንድንከተላቸው አሳይተው ወደ መንደር ጉዟችን ቀጠሉ። በወቅቱ የተሰማንን ድንጋጤ መጠን አሁን ልገልጸው አልችልም። በቃ ወደ ሞት የሚወስዱን ሽፍት